አውርተናል ከሱ ጋር ማውራት አልችልም አልወድም ይቅርታ አታቋርጠኝ እሺ ቀደመጥቼ ሳወራክ አንድ ነገር ካንተ ካፍ ከወጣ እንዳትናገር ብዬ ነግሬው እንዳትናገር ብሎ ነገረው የሚል ተረት ነግሬ ነበር አንተ ሄደ የሆነ ነገር ብያለሁ አላልኩም ብያለሁ አላልኩም ቅድም ይሄን ተረት እንዳትናገር ብዬ ነግሬው እንዳትናገር ብሎ ነገረው የሚል ተረት ነግሬያለሁ ቅድም ብያለሁ ቴንኪው ምክንያቱም አንተ አንዴ ካፍ የሆነ ነገር ከወጣ በኋላ ወሬው ይደርሳል ገባ አይደለ ደረሰኝ ግን በጀርባ ሄጄ አላወራሁም ፊት ለፊት መጥቼ ችግር ምንድነው በእኛ ካምፓኒ ላይ ቅሬታ አለ ወይ ስለ ምንም ቅሬታ የለኝም ነው ያልከኝ ነበር ይሄ ነገር ግን እንዳይመጣ ፈልግ ስለነበረ ምክንያቱም አስፈላጊም አይደለም እኛ እውነታን ስለያዘን ቢወጣም እውነታን ሁሌ የሚያሸንፈው ግን አሉ አንድ አራት ሰዎች ሆነን ወልዴ ልናናግረው ነበር ወልዴ ማለት ጣራ ነው እኛ መሰላለን እኛን አናግረህ እኛ መቅረፍ ያልቻልነው ነገር ሲኖር ወልዴ ጋር ትሄዳለህ ወልዴ መቅረፍ ካልቻለ ነው ሚዲያ ላይ የምትወጣው ገባህ አይደለ የነዛ ነገሮች ሁላ ሳታወራ አሁን ላይ መጥቶ እንዲህ ማለት ያ ፌር አይደለም ጨረስክ ወንድም ቅድም ያልከው ትክክል ምክንያቱም አራት ሆነን ሄደን ልናናግረው ነበረ እንደዚህ ብዬ ነግሬሃለሁኝ በየትኛው ምክንያቱም ስማቸውን ጠቅሼ ምን ብዬ አይደለም ሄደን ልናናግረው ነበረ ብዬ አናግሬ ስላልጠቀስክ ነው እንዳትናገር ብዬ ልጨርስ እዛ መቀጠል ደረጃ ምንድነው መሲ ጋር ሆነን አራት ሆነን ሄደን እንደዚህ ከጅምሩ መሲ ጋር እኔ ገንዘብ ለመጠየቅ ነው ሄድኩት አንተ አላልከኝም መሲም አላለችኝም እኔ ብቻ ስለሰማሁ ነው ያወራው መልካም ምክንያቱም እኔ ስላላልኩ ነው ለዛ ነው እውነቱን አይደል የተነጋገርነው ያለ ነው በየትኛው መንገድ ነገር አወረደች እና መሲም ይሄ ነገር የተወራበት በዋናነት መንገድ ምንድነው ገንዘብ ነው ከገንዘብ ጋር ተያዘ ነው እንደዚህ አይነት ችግር አለብኝ ነገር ግን እዛ ጋር ስለሆነ ብሩ እጄ ላይ ምንም የለም ስለዚህ እቃም እንደዚህ ምልበት ገንዘብ በመጠየቅ የተነሳ እንጂ እኔ የሰው ስም ለማጥፋት እጄ አይደለም በመጀመሪያ ደረጃ ማለት ነው ሌላ ቅሬታ አለብህ ወይ ብለህ ስትጠይቀኝ ምንም ቅሬታ የለብኝም ነገር ግን ብር ይዘገያል አሁን ተስተካክሏል ይሄን ሁሉ ወጥቷል አሁንም ቢሆን የመጣልኝ ገንዘብ ከ10 ምናምን ቀን በኋላ ነው ይሄ ቢስተካከል ሌላ ምንም አይነት ችግር የለብኝም ብያለሁ በቃ ያወራ ነው ይሄ ነው ሌላ የተለየ ነገር የለም ሌላ ምንድነው መሲ ለምን እንደወረደች አልገባኝም ከጅምሩ ከመሲ ጋርም ስናወራ ከአበበም ጋር ስናወራ ከማንም ጋር ስናወራ ወልዴ ጋር ምክንያቱም ፊት ለፊት ሄደን ሜቢ ቀኑ የሚያጥርበትን መንገድ ለመጠየቅ ከማድረግ በስተቀር አሁን የተለያዩ ነገሮች ቢወሩ ያላልኩት ነገር ስለሆነ እኔ ራሴን ወክዬ ያላረኩትም ነገር ስለሆነ በየትኛው መንገድ በምን መልኩ መሸማቀቅበት የለም ግን አስረግጬ ልነግርህ የምፈልገው ሄኖክም ወልዴም ከዚህ ጋር ያላችሁ ሰዎችም ምንድነው በተለይ ይሄን የእናንተን ካምፓኒ የምንጠቀም በተገናኘን ቁጥር ገንዘብ ዘገየ ሁላችን ያልተነጋገርንበት ያላወራንበት ቀን የለም ይስተካከላል ምክንያቱም እኛ እንደሌላው ድርጅት በአፕስ ከሚስተካከል ደስ ነው ሁላችንም ማለት እነማን ለምሳሌ ምክንያቱም እከሌ ብዬ ሰዎችን መወከል አልፈልግም ራሴ ለምሳሌ የአበሻ ነጋዴዎች እንደዛ ብሎ ያወራ ሰው ካለ ይምጣ ጠራቸው ነው ምክንያቱም ገብቶ አመስግኖ እየወረደን ምን ብዬ ስለዚህ ካመሰገነ ደርሶታል ማለት ነው ምክንያቱም ስለሌላ ወክዬ ሳይሆን ያሁን እኔ ራሴን ወክዬ ስለሆነ የማወራው ማለት ነው ምክንያቱም ራስን ወክለም ስታወራ ከሆነ ደግሞ ቅድም ብር አጥሮክ እኛ የእቃክ ሳይደርስ እንደሰጠነ ነግሬ ካው አመሰግናለሁ ሁሌም አንተን እኛ ምንድነው አሰራሩ እንዲስተካከል እንጂ ሁሌም እየጠየቅነ ሁሌ እናንተን በስለዚህ ስራ ላይ ያላችሁን እያስቸገርነ ሳይሆን አሰራሩ ተስተካክሎ በጊዜው ገንዘብ አሰራሩ እኮ እንዲስተካከል በጀርባ መሄድ ሳይሆን እኛ ጋር መተህ መጀመሪያ መናገር ነግሬያለሁ ወልዴ ጣራ ነው ብያለሁ እኛ መሰላለን እኔ ሱፐርቫይዘር ነኝ ከኔ በላይ ማናጀር አለች ከማናጀሯ በላይ ወልዴ አለ እኔን ነግረኝ ካላስተካከል ማናጀሯን ታወራለህ ካላስተካከለች ወልዴን ታወራለህ ካላስተካከለ ያኔ ሚዲያ ላይ ሞተ የፈለግከው የምትናገር ትችላለህ ከጀምሩ ስለ ሚዲያ አሁን ፍቅርና ሄኖክ በቃችሁ አይደለም አንዳንድ ነገሮች ያው ሄኖክ በቃ ፍቅርን በቃ ያነጋገር ስህተት አለ ያንን እናንተ በራሳችሁ መንገድ ትተራረማላችሁ እኔ አሁን እሱ እዚህ ጋር ይቅርታ ካላለ ይኸው በወልዴ ፊት ነው የምናገረው ወልዴ ያው እኔ ለእሱ ታማኝ ሰራተኛ ነኝ የተሻለ ነገር ጥዬ ነው የመጣሁት በወልዴ ሀሳብ በጣም ደስተኛ ሆኜ ነው ማገለግለው እዚህ ጋር እሱ ጥፋቱን አምኖ ይቅርታ ካላለ እሱ ጣራ ነው አለ እሱን ጣራ እሱ መጀመሪያ አንድ ነገር ልንገርህ እዚህ ፈልጋ ነው
ላልከው ማን ነው? ሄኖክ ነገር አጀንዳ አይፈልግም። ሄኖክ ይቀርባል። እኛ ንግግራችን ደግሞ ኮንዲ ጋር እኔ በአሁኑ ሰዓት ደንግጬ ነው ያለሁት። ማሲ ለአንቺ አንቺ የሰማሽው ነገር ሄኖክ ተረጋጋ፣ በጣም ተረጋጋ ሄኖክ በጣም በመጀመሪያ ደረጃ ልንገራችሁ እኔ በአሁኑ ሰዓት ከፍተኛ አሁን እኔ መሲን የምጠይቃት ጥያቄ ስላለ መሲ እኔ ቤቴን ከፍቼ ላወራ ነው። ቤቴንም ከፍቻለሁ። እኔ የምጠይቅሽን ልንገርሽማ ፍቅር እሱ ማነው ወልዴን የኔን ብር እንትን እየሰራበት ነው ብሏል ያለው ሰው እሱ ነው። አንዴ ላውራሽ። አሁን ጸጥ ካላችሁ አውሪ። አዎ በመጀመሪያ ደረጃ ኢየሱስ ክርስቶስ ዶሮ 3 ጊዜ ሲጮህ የተካደው። እኔ ደግሞ ለየት አድርጋችሁ በሰከንድ ውስጥ ካዳችሁ። እንደዛ አይነት ሰዎች ከዚህ በኋላ እናቴ ትሙት እኔ አላቅም። እኔ ፍቅር እናቴ ትሙት በጣም ነው የምወድህ የማከብርህ። እኔ ወደ ጊዮርጊስ ነገር አጠገብ መጥቼ ማሰማት ድምፅ አለ እንድታምነኝ። እሺ ለምን መሰለህ? ከአንተ ጋር ስለሆነ ግንኙነቱ እኔን ሀቅነቴን እንድትሰማ ፈልጋለሁኝ። እና ፍቅር ገንዘባችን ሐዋላ እየተሰራበት ነው ብላችሁ ለእኔ ነግራችሁ 1 2 እረት ላይ ያላችሁ ፈጣሪዎች ግን ላኪልኝ ለኔ ድምፁን እዚህ ጋር እኔ በእኔ ኃላፊነት እናገረዋለሁ። ላኪላ ማን ላኪልኝ እኔ በራሴ ኃላፊነት እናገራለሁ። ምክንያቱም እኔ ወደ ጊዮርጊስ የእነሱን ወሬ ሰምቼ ሽፎን እንድጠላ አረጋችሁ። እናቴ ወደ ጊዮርጊስ ሽፎን ይሸጣል። ሌሎች ሽፎን ነጋዴዎች ሽፎን እንድጠላ አደረጋችሁኝ። እሱነቱን አይደለም ሰው እንድጠላ። እኔ ውስጤ ንጹህ ነው። ወልደ ጊዮርጊስን ሄጄ ጠይቄዋለሁ። ጠዋትም ላውድ አድርጌ ማነው የሚያደርገው? እየደወሉበት ነው ኪኒ ላይ እሺ ሰመረ ግባ እኔ ላውርድሽና ሰመረን ላስገባው። ሰኒ ላውርድና ሰመረን ላስገባ። ሰመረ እንትን ጻፋ እናንተ ነው የሚመለከተው። ጋይስ እኔ ምስቀው እኮ በእናንተ ነው። ምን አባቱ ነው እንዴት ናቸው? ተመልሼ የገባሁ ይቅርታ። ችግር የለም። ሚዩት አድርግና መሲ ሀሳቧን ትጨርስና ከዛ በኋላ ጥያቄ አለኝ። መሲ ከዚህ በፊት እኔን ታውቂኛለሽ? ጭራሽ ነው አውርተን አይደለም በወልዴ ጉዳይ ይቅርና እኔን ታውቂኛለሽ ወይ? እንደሰመረ ሰመረ ታውቂዋለሽ ወይ? 1 2ኛ ለፍቅር ከአንተ ጋር የነበረው ጉዳይ ኔትወርክ መሰለኝ ያስወጣል ኢትዮጵያ ስለሆነ በየቀኑ የምትለብሺው የሰላት ልብስ ለእህቴ እንዲገዛላት በጣም ይቅርታ ሳራ፣ በጣም ስሜታዊ ሆኜ ነው። አሁን የባሰ ስሜታዊ ሆኜ ነው የመጣሁት። ችግር የለም ተረጋጋ ነው። ለፍቅር ነው። ከአንተ ቤት ከወጣሁ በኋላ ብዙ ነገር ሆኖ ከወጣሁ በኋላ ሱቅ ከከፈትኩ በኋላ ብዙ ነገር ተደርጎ ከዛ በኋላ እኔ እናንተ ከዚህ በኋላ ማውራት አብረን መነጋገር የለብንም ብዬ አቁሜ ከዛ በኋላ አውርተን እናውቃለን። እናንተ በፍጹም እኔ እናንተ እንዲያውም ለ1 ቀን ነው ያየሁት። እሱም ዴሊቨሪ ላደርስ እነ ሄኖክ ጋር የሄድኩ ጊዜ የዛን ጊዜ ያየሁ ነው። አውርተንም ከዛ አውርተን እናውቃለን። በተለይ የመሲን ጉዳይ ኢትዮጵያ ነገር በጣም ስሜታውን ነው ያደረገኝ። እናንተ ስምንም አላነሳውም። አውርተንም ተገናኝተን ማለት ነው። አመሰግናለሁ በጣም። መሲን ደግሞ መልሽልኝ። መሲ እየሰማሽኝ ነው? መልሽልኝ። ትመልሳለች። ኪያ ስልክ ይዛለች። ለዛ ነው መሲ የጀመርሽውን ጨርሽ እንዴ። አበጣብጠሽ ወዴት ነው የምትሄጂው? ነይ ማሬ ነይ።
አሁን ግን ሌላ አጀንዳ ልትወዱ ነው። ፈራኋችሁ። አይደለም ወንዴ፣ ለምን መሰለ እኔ በህይወቴ ሰው አግኝቼ አላውቅም። በግልጽ ልናገረው፣ ኤርሚ ነው ጓደኛዬም እዚህ እንድደርስ የሚያደረገኝ ኤርሚ ሀበሻ ነው። ተረዳኝ። ሱቅ ስከፍት በቃ ያለፈውን በደል እንድረሳ ያደረገኝ፣ እንደ ሰው ቆሜ ሱቅ እንድከፍት ያደረገኝ፣ እስካሁን ድረስ እንደ ወንድሜ የማየው ሰው እሱ ብቻ ነው። ዱባይ ውስጥ ማንም ሰው አምኜም ቀርቤም አላውቅም። ያው ሳራ ፊት ነው የምነግርህ። ከሱ ውጪ ሰው ያለ አይመስለኝም ዱባይ ውስጥ በጭራሽ። ሁሉ ነገር የማማክረው ሰው እሱ ብቻ ነው። ተረዳኸኝ? ማንም ሰው አግኝቼ በማላውቀው ሰው እንዲሁ እንኳን ፊቴን አይቶት የማያውቁት ሰዎች ኢትዮጵያ እንደዚህ የሆናችሁ አመሰገናችሁ ሽፎንጠል ይባላል ወይ? የት ነው የምታውቁኝ? የት ነው የምታውቁኝ? ምን ሳውርቻችሁ ነው እንዴ? እኔ ስራዬን በምሰራበት ሰዓት አሁን የእናንተን ጸብ እኔ ትቼዋለሁ። አሁን ቅድም እንግዲህ አይደለም ወንዴ ክሊር ይሆንልኛ። ይሄ እኮ 5.8 ማለት 5800 ሰው ነው። ተረዳኸኝ? 5800 ሰው ባለበት እንደዚህ አይነት አሽሙር ነገር መወራት የለበትም። እኔ ድርጅት ነው የያዝኩት፣ ግለሰብ አይደለሁም። እንደ ድርጅት ነው የማወራው። እንዲሁ ፊተኛ አይተው የማያውቁ ሰዎች በአሽሙርም በምንም ስሜን ማንሳት አይችሉም። ስለዚህ ፍቅር አውርተንም ስምህም አንስቼ አላውቅም ብለዋል። አመሰግናለሁ። መልሴን አግኝቻለሁ። መሲ ደግሞ ትመልስልኝ። አውርቻ ታውቃለሁ ወይ? አይደለም ስለ ወንዴ ስለሌላ አውርቻ ታውቃለሁ ወይ? ታውቀኛለች ወይ? ሀቅ ማውራት ምንድን ነው ክፋት? ያው ይሄ ነው ካለ ሀቅ ማውራት ምንድን ነው ክፋት? አመሰገናችሁ አስለጠልጣችሁ የምትለው ፈረስ ይኸውልህ፣ ሰሚ አንተን የማይወክል አንተ ያልተናገርከው ከሆነ አንተ አልተናገርክም። አንተን አይወክልም። አንተ ብቻ አይደለም ያወራው፣ ልንገርህ፣ አንተ ብቻ አይደለም 3-4 ነጋዴዎች ያወርተዋል። ስለዚህ አንተ ያላልከው ነገር ከሆነ አንተ አላልክም ነው። መሲን ያወራት እኔ በደረሰ መረጃ መሲ ጥፋት ካለብኝ ትናገር። ያወራት አንድ ሰው ነው። የአንድ ሰው ግን ሲያወራት ስም ጨማምሮ አውርታት ሊሆን ይችላል እኮ። እሱን ክሊር ይደረግልኝ። ክሊር እንዲደረግልህ አንተ ያላልከው ነገር ከሆነ አንተ አላልክም። ለምን አላልኩም እያልኩ ነው። ክሊርም ይደረግልኝ እያልኩ ነው። አላልኩም ብቻ በማለት ሳይሆን ክሊር መደረግ አለበት። ተመረ ተብሎ አልተወራማ። ኢትዮጵያ ያለው ሰው እንደዚህ አመሸገነ አስለልጠ እየተባለ እየሰማሁ አይደል? ምን ሆነ ነው ይሄ ነው? ይህ እኮ 5900 ሰው እኮ ቀጥታ ሰመረ ካልተባለ የሚወራውን ነገር የማይገባው ሰው አይደለም። በደንብ ሁሉ ነገር የሚያውቅ ሰው ነው። ስለዚህ እኔ እንታወቃለሁ። እንዲሁ ፊት ለፊት ተገናኝተን እናውቃለን ወይ? አይደለም ላወራ አይቀርና። ስለዚህ ክሊር መሆን አለበት። ይህ ሽፍንፍን አድርገህ የምታልፈው ነገር አይደለም። እኔ ከሷ የበለጥኩ ገገማ ነኝ በስራዬ። ለእኔ ከፈጣሪ በታች ስራዬ ነው ማምነው። ስራዬ ነው እዚህ ያደረሰኝ። ለስራዬን መጠበቅ ግዴታ አለብኝ። ምክንያቱም ስወድቅ የሚያነሳኝ እሱ ነው። አንተ አይደለም ይሄ ነው የምታነሳኝ፣ ወይ ሳሪ አይደለችም። ስራዬን የሚያነሳ አባቴም አያነሳኝ አይደለም። እናንተ ስራዬን የሚያነሳኝ። ስለ ስራዬ ደግሞ ጠንቅቄ እያንዳንዱን የሚደረገውን ነገር መጠየቅ መቻል አለብኝ። ስለዚህ ይሄ ክሊር ነው መሆን ያለበት። ስልክ ይዛለች። ኦኬ፣ እስክጨርስ እጠብቃለሁ። ችግር የለውም፣ እጠብቃለሁ። በሌለሁበት ለመጀመሪያ ጊዜ ይኸው ሳሬ ሙኒት ለምሳሌ ልጠይቅሽ፣ ስሜ ተነስቶ አይደለምና እኔ ሳወራ ሰምተሽኝ ታውቂያለሽ ከዚህ በፊት? እኔ ጭራሽ አላውቅም የኔ ወንድም። አመሰግናለሁ። ግን አንድ ነገር ልንገርህ። አሁን የተረዳሁት ነገር ሄኖክ እንዳለው አንድ ሰው ወክሎ የተናገረው ንግግር ነው መሲ ጋ የደረሰው። ስለዚህ ስምህ እዚህ ጋር ስለተነሳ ይቅርታ እንጠይቃለን። የተነሳም አይመስለኝም። ከተነሳ አይ ክሊር ይደረግ። ተነስተዋልኝ። በምን መልኩ ተነሳ? በስህተት ነው። ሰዎች ናቸው እንግዲህ። ግን ሰመረ የተናገረው ነገር የለም። ሰመረ አቤት። መሲ እናንተ እንተዋወቃለን? አንተዋወቅም። አመሰግናለሁ። እኔ ጋር ፍቅር ነው የደወለው። ፍቅር ደውሎ 2 ሰዎችን አስገባ። ገባክ?
እኔ እናቴ ትሙት ባንኩ ራሴን ሁላ አሞኛል። ፍቅር ትለያለህ። በቃ አንተ ሰራዊት ፍቅሬ ዱባይ ብያለሁ። እናቴ ትሙት ሌላ ምንም ነገር አልልም። መቤቴ በቃ ትለያለህ። የዱባዩ ሰራዊት ፍቅሬ ብያለሁ። እኔ ግን ወልደ ጊዮርጊስ አሁን በመጣኔ ደስ ይለኛል። አንተ ጋር ሪካርዶቹን እያንዳንዶቹን ያሰማሃለሁ። በጣም የምትለይ ፍጡር ነህ ፍቅር እግዚአብሔርን ሪከርዶችን ታሰሙ ይፈልጋለሁ። አረ ኖ እኔ ለእሱ አሰማዋለሁ እንድታሰሙ ይፈልጋለሁ። እኔም እንድታሰሙ ይፈልጋለሁ። ምክንያቱም ከጅምሩ ሚዲያ ላይ ይዘሽ እንድትመጭ አንድም የተነጋገርነው ነገር የለም። እኔም ብዙ ማውራት ማልፈልጋቸው ነገሮች የሉም። ነገር ግን አሁንም እዚህ ከማውራው የተለየ ነገር ካለ እኔ ይቅርታ ጠይቀዋለሁ። ችግር የለም። በጣም ይቅርታ ጠይቃለሁ። እኔ ተንበርክኬ ማለት ገንዘብ ነው። አዎ ገንዘብ በጊዜው አይደርስም። ባለቤት ያልቅሳለች። አዎ አልቅሳለች። ገንዘብ ጠይቀዋለች። ብድር አዎ ጠይቀዋለች። እዛ የተለየ ነገር ካለ መልካም። ከጅምሩ ሶሻል ሚዲያ ይዘሽ ፍልስ መጭ እኮ አይደለም ያወራነው። እኔ ግን አሁን እንደነበረ እና እሱ እንዳይደገም እኔ እንደዚህ ተባል ተብያለሁ። ጠይቃችሁ ነው ይሄን ያወጣሁት። ይቅርታ ወንዴ፣ ሀሳቤን አጠቃላይ ድጋሜ ደግሞ እንዳይመለስ ፈጣሪ ያግዘኝ። ሀሳቤን አጠቃላይ ልውጣ። ከወጣ ይቀር ወደ ሚዲያ አንዴ ሀሳቤን አጠቃላይ ልውጣ። ማናችሁም ሙኒትም፣ ሳሬም፣ መሲም፣ ክያም ሁላችሁም ማለት ነው ማናችሁ ቀጥተኛ ለሰመረ የሚመለከተው ጉዳይ ካልሆነ በስተቀር ቀጥተኛ ሰመረ ይህን አጥፍተዋል፣ ይህን አድርገዋል፣ ቀጥተኛ ጥያቄ ለእኔ የሚመለከተኝ ጉዳይ ካልሆነ በስተቀር በዛ የተሰማ ነገር እንዲወራብኝ አልፈልግም። መሲሄ ደግሞ ሀቄን ስላወጣሽልኝ አመሰግናለሁ።